በዓለም ላይ ይኖራሉ ተብለው የማይታሰቡ አስገራሚ እንስሳቶች። በዛሬ ቪዲዮ ሰዎች ይኖራሉ ብለው የማያስቧቸው አስገራሚ እንስሳቶችን እናያለን። ይህ ቪዲዮን ካያችሁ በኋላ እንደምትገረሙና እንደምትደነግጡ አልጠራጠርም። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ አድርጋችሁ ቤተሰብ ሁኑ። አንደኛ ዘሎክ ነስ ሞንስተር ነሲ፣ በሌላኛው ስሙ የሎክ ነስ ጭራቅ ይባላል። ይህ ፍጡር በእንግሊዘኛ ነሲ እየተባለ የሚጠራ ሲሆን የሚገኘውም በስኮትላንድ ውስጥ በሚገኝ ሎክ ነስ በተባለ እጅግ ጥልቅ ባለ ሐይቅ ውስጥ ይኖራል። ስለ ሎክ ነስ ጭራቅ የሚወራው ታሪክ የጀመረው በ16ኛው መቶ ክፍለ ዘመን ሲሆን በስፋት ታዋቂ የሆነው ግን በ1933 አንድ ባልና ሚስት አንድ ግዙፍ እንስሳት መንገድ ሲያቋርጥ አየን ብለው ከተናገሩ በኋላ ነበር። ከዚያም ጊዜ ጀምሮ ብዙ ሰዎች አየን ብለው መስክረዋል። ሎክ ነስ እንደ ዳይኖሰር አይነት ቅርጽ ያለው ሲሆን ረዥም አንገትና ትንሽ ጭንቅላት እና ግዙፍ አካል እንዳለው ይናገራሉ። ሁለተኛ ቢግፉት። ይህ ፍጡር በሰሜን አሜሪካ ጥቅጥቅ ያሉ ደኖች ውስጥ እንደሚኖር ተመራማሪዎች ገልጸዋል። ይህ ፍጡር ግማሽ የሰውና ግማሽ የዝንጀሮ የሚመስል ፍጡር እንደሆነም ተመራማሪዎቹ ተናግረዋል። ፍጡሩ ቁመቱ በአማካኝ ከ2 እስከ 3 ሜትር እንደሚደርስ፣ መላው ሰውነቱ ደግሞ በጥቁር ወይም በቡናማ ፀጉር የተሸፈነ እንደሆነም ተናግረዋል። በሁለት እግሩ እንደ ሰው የሚራመድ ሲሆን እንደ ጉሬላ ግዙፍ እንደሆነም ገልጸዋል። ይህ ፍጡር በባህሪው አይናፋር እንደሆነና ከሰዎች እንደሚሸሽ ይናገራሉ። አንዳንድ ሰዎች ደግሞ እጅግ ደስ የማይል ጠረን እንዳለው ይናገራሉ። ሶስተኛ ቹካካብራ። ይህ ስም ከስፓኒሽ ቋንቋ የመጣ ሲሆን ትርጉሙም የፍየል ደም መጣጭ ማለት ነው። ቹካካብራ በሁለት አይነት መንገድ የሚከራከሩበት ሲሆን አንደኛ በመጀመሪያ አካባቢ ሲኖር የነበረው ፍጡር የሰውነት ቁመቱ አጭር፣ ትልልቅ ቀይ አይኖች ያሉትና ጀርባው ደግሞ እንደ እሾህ የቆሙ ነገሮች ያሉት ሲሆን እንደ ኤሊየን የሚመስል ነው ተብሎም ይነገራል። ሁለተኛው ደግሞ ፀጉር የሌለው አስቀያሚ ውሻ የሚመስል እንደሆነ ይናገራሉ። ይህ ፍጡር በባህሪው በሌሊት በመምጣት የቤት እንስሳትን በተለይ ፍየልና ዶሮ እንደሚያጠቃ ተናግረዋል። እንስሳቶቹንም ለምግብነት አያውላቸውም፣ ነገር ግን በአንገታቸው ላይ 2 ቀዳዳ በመፍጠር ደማቸውን ምጥጥ አድርጎ ይጠጣል። አራተኛ ጎብሊን ሻርክ። ጎብሊን ሻርክ እጅግ አስፈሪና ብርቅዬ የሆነ የውቅያኖስ እንስሳት ሲሆን መኖሪያውንም ያደረገው በውቅያኖስ ውስጥ ከ100 እስከ 1300 ሜትር ጥልቀት ውስጥ ሲሆን የዚህ እንስሳት መልክ ቆዳው ላይ ሮዝ ቀለም ያለው ሲሆን ይህ የሆነበት ምክንያት ቆዳው ስስ ከመሆኑ የተነሳ የደም ስሮቹ ስለሚታዩ ነው ብለው ተመራማሪዎቹ ተናግረዋል። አፍንጫው እጅግ ረዝምና ጠፍጣፋ ሆኖ ወደፊት የሾለ ሲሆን የዚህ ሻርክ ልዩ ባህሪው አፉ ነው። ምግቡን ለማደን ሲፈልግ መንጋጋውን ከፊቱ ተነጥሎት ልክ እንደ ወንጭፍ ወደፊት በከፍተኛ ፍጥነት ይተኮሳል። ይህም ያመለጠ የሚመስለውን አሳ ለመያዝ ይረዳዋል። የዚህ እንስሳት ቅሪተ አካል ከ125 ሚሊዮን ዓመት በፊት እንደነበረም ተመራማሪዎቹ ተናግረዋል። አምስተኛ ቢግፊን ስኩዊድ። ይህ እንስሳ መልኩ እጅግ በጣም አስፈሪና እንግዳ ከመሆኑ የተነሳ ብዙ ሰዎች ከሌላ ዓለም የመጣ ኤሊየን ነው ብለው ያስባሉ። ይህ ፍጡር በውቅያኖስ ውስጥ ከሚገኙ እንስሳት ሁሉ እጅግ ልዩ የሆነበት ምክንያት የሰውነት ቅርጹ ነው። ቢግፊን እጆቹ እጅግ በጣም ረዝምና ቀጭን ናቸው። ልክ እንደ ገመድ ወይም እንደ ፀጉር ወደ ታች የተንጠለጠሉ ሲሆኑ የዚህ እንስሳት እጆቹ ልክ እንደ ሰው ልጅ ክንድ አላቸው። ስሙ ቢግፊን ይባላል። ይህም ማለት ትልቅ ክንፍ እንደማለት ነው። ይህ የተባለበት ምክንያት ጭንቅላቱ ላይ ልክ እንደ ጆሮ የሚመስሉ ግዙፍ ክንፎች ስላሉት ነው። ይህ ፍጡር እስካሁን የታየው ትልቁ ቢግፊን ስኩዊድ ሲሆን እርዝመቱ በአማካኝ ከ8 ሜትር በላይ እንደሚደርስ ይገመታል። ይህ ማለት አንድ ባለ 2 ፎቅ ህንፃ የሚያክል ቁመት ያለው ማለት ነው። ውድ የቻናላችን ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።